ሰላም ቤተሰቦቼ ዛሬ በጣም የምወደውና በጣም ሪስፔክት ያለኝ ጓደኛዬ ላስተዋውቃችሁ ነው። በከፋኝ ሰዓት በደበረኝ ሰዓት ሁሌም አብሮኝ የሚሆን አንድም ቀን እንኳን ፊቱን አዙሮብኝ የማያቅ ምርጥ ጓደኛዬ ላስተዋውቃችሁ ነውና ሬዲና ልዑል ይባላልና በደበረኝ ሰዓት በከፋኝ ሰዓት ሁሉ ጊዜ እያየሁት አብሮኝ የሚያዝናናኝ የሚያጫውተኝ ምርጥ ጓደኛዬ ነው። ጓደኛዬ እወዳለሁ። ሻባት እወዳለሁ። እኔም እወዳለሁ አልከኝ የኔ አባት ውድድ አደርጋለሁ። እሺ ማይክል ጃክሰን እንግዲህ መጥቷል። ቤተሰብዬ ላይክ ሼር እያረጋችሁ ከልዑልዬ ጋር ልጄ ሚስጥረኛዬ ሁሉ ነገሬ በክፉዬም በደስታዬም በሁሉም ነገር ከኔ ጋር የሆነ አለ። አይ ደግሞ ልጁ ሲያሳሳ አላህ ያሳድግህ። እውነት ልዑልዬ አባቱን መሳይ ውይ የኔ ማር እንደው ዛሬ ከከረሚላ ጋር ይላል ብለን ነበረ። እንግዲህ ከህፃኑ ጋር መጥቷል ማለት ነው። መነጽሩ አድርጎት አላህ ያሳድግልህ። በጣም ነው ደስ የሚለው ማለት ነው። ማይክል ጃክሰን እንግዲህ እቤትም አልሄድም ብሎ በውጭ ነው እንግዲህ ልጁን እያዝናና ያለው ከልጁ ጋር ነው። ምክንያቱም እቤት ሲሆን ከሩታ ጋር ብዙ ችግር እየተፈጠረ ስለሆነ ማይክል ጃክሰን እንግዲህ ቲክቶክን ቀወጥ እያደረገ ነው። ልጄ ሁሉ ነገሬ፣ ልጄ ምኞቴ፣ ልጄ ተስፋዬ እያለ ነው ማለት ነው። ተስፋውን ሰንቆ ማይክል ጃክሰን ወደፊት እንጂ ወደ ኋላ አልልም። ካሁን በኋላ የመጣው ቢመጣ የሄደው ቢሄድ ልጄ ከጎኔ ካለ ግን ምንም መስሎ አይታየኝም፣ አይሞቀኝም፣ አይበርደኝም በማለት እንግዲህ ልዑልዬን ፏብትና አድርጎት አብሮንትን እያለ ነው ማለት ነው። ሰምተናል። አዎ ተረርተናል። ማይክል ብዙም ማስረዳት እኮ አዎ እንዴ ከጎንህ ነው እንጂ ትልቅ እንግዳ እንዴት ይዘብን ትመጣለህ? ዛሬ ባልጠበቅ ነው መንገድ አንተ የምትጠበቀው ሌላ የምትፖስተው ሌላ። እንደው ማይክል ጃክሰን ምን ይሻልሃል? አይ እንደው ሄርሚላ ከረሚላ ናፍቃን ነበር። ያሳሳሟ ያ ሪአክሽኗ በቃ የምታረጋቸው እንትኖች በጣም ናፍቆን ነበር። ለማንኛውም ቤተሰብ ላይክ ሼር አድርጉ።